የዓለማችን የልብ ትርታ ከወትሮ በተለየ ፍጥነት እየመታች ትገኛለች። የሰው ልጅ የዘመናት ታሪክ ማህደር ገጾች በአዲስ የባሩድ ጠረንና የጭስ ድባብ ውስጥ ሆነው ዳግም እየተገለጡ ነው። ትናንት በዲፕሎማሲ ጠረጴዛዎች ላይ በስውር ሲካሄድ የነበረው የጂኦፖለቲካ ቼዝ ጨዋታ ዛሬ አድማሱን አስፍቶ የመካከለኛው ምስራቅ አሸዋማ በረሃዎች ወደ እሳተ ገሞራነት ቀይሯቸዋል። አዎ ዓለማችን በአንድ ጀንበር ርዕደ መሬት በሚመስል የፖለቲካ የኢኮኖሚና የጸጥታ መናጋት ውስጥ ገብታ በማታውቀው አዲስ የታሪክ ገደል አፋፍ ላይ ቆማለች። ከፋርስ ባህረ ሰላጤ ማዕበል እስከ ሆርሙዝ ስትሬት ጠባብ የውሃ በር፣ ከዋሽንግተን የዋይት ሃውስ ኮሪደሮች እስከ ቴሄራን የምድር ውስጥ ዋሻዎች ድረስ የሚሰማው የማስጠንቀቂያ ደወል የሶስተኛውን የዓለም ጦርነት መባቻ ሊያበስር የሚችል አስፈሪ ዜማ ሆኗል። ይህ አሁን አድማሱን እያሰፋ የመጣው ቀውስ የተለመደ የሁለትዮሽ የድንበር ግጭት ወይም የተለመደ የጡንቻ መለካካት አይደለም። ይልቁንም የዓለምን የኢኮኖሚ የደም ስር የሚበጥስ የአጋርነት ስምምነቶችን እንደ ሸረሪት ድር የሚበጣጥስና የሰው ልጅን የኒኩለር እልቂት ስጋት ውስጥ የዘፈቀ የዘመናችን ታላቅ የሞት ሽረት ቁማር ነው። ከቀናት በፊት በኢራን የኃይል መሰረተ ልማቶች ላይ በድንገት የተተኮሰችው የመጀመሪያዋ ሚሳኤል ዛሬ መላው ዓለምን በእሳት ወላፈን እያሞቀችው ትገኛለች። ይህ ሁሉ ሰቆቃ፣ ውዥንብርና ከቁጥጥር ውጭ የሆነ ዓለም አቀፍ ትኩሳት እንዴት ተጀመረ? የልዕለ ኃያላኑ ስሌትስ የት ላይ ነው የተሳሳተው? የሰው ልጅስ ዕጣ ፋንታ ወዴት እያመራ ነው? ከዚህ በታች ያለው ትንታኔ ይህንን የዘመናችንን እጅግ ውስብስብና አስፈሪ የታሪክ ምዕራፍ በተጨባጭ መረጃዎችና ክስተቶች እያዋዛ ወደ ጥልቁ ያወርደናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለም ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ የኢኮኖሚና የጸጥታ ምህዋር በአንድ ጀንበር የከፋ መናጋት ውስጥ የገባበትና ታሪክ አዲስና አስፈሪ ምዕራፍ የጀመረበት ወሳኝ የታሪክ ማዕዘን ላይ እንገኛለን። ይህ ከቀናት በፊት የተቀሰቀሰውና አሁን ላይ አድማሱን በማስፋት መላውን ዓለም በእሳት ወላፈን እየጠበሰ ያለው የመካከለኛው ምስራቅ ቀውስ ከወትሮ የተለየና የዓለምን የኃይል አቅርቦት፣ የልዕለ ኃያላን ሀገራትን የፖለቲካ ቼዝ ጨዋታና የኒኩለር አደጋ ስጋትን በአንድ ቋጠሮ ውስጥ ያስገዘገዘ ክስተት ሆኗል። ቀውሱ ከሁለትዮሽ ግጭት ተሻግሮ አጋርነቶችን ወደሚፈትሽ ዓለም አቀፍ ገበያን ወደሚያናጋና ምናልባትም ወደ ሙሉ የዓለም ጦርነት ሊያመራ ወደሚችል አፋፍ ላይ ተጠግቷል። የዚህ ሁሉ ሰቆቃና የጂኦፖለቲካዊ ውዥንብር መነሻ የሆነው ዩናይትድ ስቴትስና እስራኤል በኢራን ኃይል መሰረተ ልማት ላይ የፈጸሙት ድንገተኛ ጥቃት ነው። በተለይም በኢራንና በኳታር ድንበር ላይ የሚገኘውና የኢራንን 80 በመቶ የሀገር ውስጥ የጋዝ ፍላጎት የሚሸፍነው የሳውዝ ፓርስ የጋዝ ማውጫ ላይ የተሰነዘረው ጥቃት የግጭቱን መልክ ሙሉ በሙሉ የቀየረ ክስተት ነው። ይህ እርምጃ ቴሄራንን ወደ ከፋ ቁጣ የመራ ሲሆን የኢራን ምላሽም ፈጣን ርህራሄ የለሽና አውዳሚ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው በኃይል መሰረተ ልማቷ ላይ ለሚሰነዘር ማንኛውም ጥቃት ምንም አይነት ገደብ የሌለው እርምጃ እንደምትወስድ በማስጠንቀቅ ቀደም ሲል ለሁኔታዎች መረጋጋት ስትል አሳይተው የነበረውን ትዕግስት ማብቃቱን አውጀዋል። ይህንንም ተከትሎ ኢራን በመላው የባህረ ሰላጤው ቀጠና በሚገኙ የዩናይትድ ስቴትስ አጋር ሀገራት የነዳጅና የጋዝ ተቋማት ላይ የቦምብና የሚሳኤል ዝናብ አዝንባለች። የዚህ የበቀል እርምጃ ገፈት ቀማሽ ከሆኑት መካከል በኳታር የሚገኘው የራስ ላፋን የኢንዱስትሪ ከተማ ዋነኛው ነው። ይህ ስፍራ የዓለምን 20 በመቶ የተፈጥሮ ጋዝ ፍላጎት የሚያሟላ ሲሆን በደረሰበት ጥቃትም 17 በመቶ የሚሆነው የኳታር የኤክስፖርት አቅም ወድሟል። ይህ ደግሞ በዓመት እስከ 20 ቢሊዮን ዶላር የሚደርስ ኪሳራን የሚያስከትል ሲሆን ሁለት የኤልኤንጂ ባቡሮችና ቁልፍ የጋዝ ማጣሪያ ተቋማት ከጥቅም ውጭ ሆነዋል። ይህ ጥቃት በኳታር ላይ ብቻ ሳይሆን በዓለም አቀፉ የኃይል ገበያ ላይ የተተኮሰ ጥይት መሆኑን የኢነርጂ ተንታኞች ያስረዳሉ። የኢራን ቁጣ በዚህ ብቻ አላበቃም። በሳውዲ አረቢያ ራስ ታኑራ የነዳጅ ማጣሪያ፣ በሰሜናዊቷ አልጃውፍ ግዛት በኩዌት ሚን አብደላህ የነዳጅ ማጣሪያ፣ በባህሬን በሚገኝ የኩባንያ መጋዘን እንዲሁም በዱባይ የተሰነዘሩት የሚሳኤልና የድሮን ጥቃቶች ቀጠናውን ወደ እሳት አውድማነት ቀይረውታል። ከዚህ ባሻገር በኢራቅ የሚገኙ የአሜሪካ ጦር ሰፈሮች በኢራን በሚደገፉ ታጣቂዎች ኢላማ የተደረጉ ሲሆን አንድ የአሜሪካ F-35 የጦር ጀት በኢራን መመታቱ የውጥረቱን መጠን ምን ያህል ከፍ እንዳለ ያሳያል። ይህ በእንዲህ እንዳለ በዋሽንግተን ዲሲ የሚታየው የፖለቲካ ንዝረትና የውሳኔ አሰጣጥ መዋዠቅ ሁኔታውን ይበልጥ አወሳስቦታል። ፕሬዚዳንት ዶናልድ ትራምፕ ከዚህ ጦርነት ለመውጣት የሚያስችል የመውጫ ስትራቴጂ እየፈለጉ መሆኑን በርካታ የፖለቲካ ተንታኞች ይገልጻሉ። የዓለም አቀፉ የፖለቲካ መድረክ ታዋቂ ተንታኝ የሆኑት ትሪታ ፓርሲ አሜሪካ ከዚህ ጦርነት ጋር በተያያዘ ቁጥጥር ማጣቷንና ፕላን ኤ እንጂ ፕላን ቢ እንዳልነበራት ይሞግታሉ። ፓርሲ እንደሚሉት አሜሪካ አሁን ያለችበት ሁኔታ ሁለቱም ወገን ተሸናፊ የሚሆንበት ሲሆን ከዚህ አጣብቂ ለመውጣት ያለው ብቸኛ አማራጭ ድርድር ቢሆንም የኢራን ተደራዳሪነት አቅም እያደገ መምጣቱ ዲፕሎማሲያዊ መፍትሄውን እጅግ አስቸጋሪ አድርጎታል። ይባስ ብሎ የዩናይትድ ስቴትስ
ብሔራዊ ጸረ ሽብርተኝነት ማዕከል ኃላፊ ስኮት ቤሴንት እንዳጋለጡት አሜሪካ በኢራን ላይ የጣለችውን ማዕቀብ በማንሳት በባህር ላይ ያለውን የኢራን ነዳጅ ወደ ገበያ እንዲገባ ለማድረግ እያሰበች ነው። ይህ እርምጃ የዓለምን የነዳጅ ዋጋ ለማረጋጋት የታለመ ቢሆንም በፖለቲካው ዓለም ግን አሜሪካ ከጠንካራ አቋሟ እያፈገፈገች መሆኗን የሚያሳይ ትልቅ የፖሊሲ ሽግግር ተደርጎ ተወስዷል። ትራምፕ በበኩላቸው እስራኤል አሜሪካን ወደዚህ ጦርነት እንድትገባ እንደገፋፋቻትና ኢራን የኒኩለር ጦር መሳሪያ ባለቤት ለመሆን ተቃርባለች የሚባለውን ትርክት ከእውነት የራቀ መሆኑን በመግለጽ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ፖሊሲዎች በግልጽ ነቅፈዋል። ትራምፕ አክለውም ምንም እንኳን እስራኤልን ቢደግፉም ዩናይትድ ስቴትስ የምድር ጦር ወደ ኢራን እንደማይልኩ፣ ነገር ግን የነዳጅ ዋጋን ለማረጋጋት አስፈላጊውን ሁሉ እንደሚያደርጉ፣ አልፎ ተርፎም ይህ ጦርነት እንዲጀመር መደረጉ በራሱ ታላቅ ስህተት መሆኑን ተናግረዋል። የኢራንን የነዳጅና የጋዝ ተቋማት ማጥቃት ስህተት መሆኑን ለኔታንያሁ እንደነገሯቸው፣ ነገር ግን ኔታንያሁ የራሳቸውን እርምጃ መውሰዳቸውን አስታውቀዋል። ይህ የአሜሪካና የእስራኤል መሪዎች የሀሳብ መቃቃር በምዕራቡ ዓለም አጋርነት ላይ የተፈጠረውን ስንጥቅ ቁልጭ አድርጎ የሚያሳይ ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቋም ፍጹም የተለየና እጅግ ጠንካራ ነው። ኔታንያሁ በእስራኤል ሕዝብ ላይ የተሰነዘረውን የኢራን ጥቃት ተከትሎ ሀገራቸው ለብቻዋ እርምጃ መውሰዷንና ትራምፕ ጥቃቱን እንዲያቆሙ ያቀረቡትን ጥያቄ ውድቅ ማድረጋቸውን በግልጽ ተናግረዋል። ኔታንያሁ የኢራን የሚሳይልና የድሮን ማምረቻዎች፣ የኢንዱስትሪ መሰረተ ልማቶች፣ የአየር መከላከያ ስርዓቶች እንዲሁም በካስፒያን ባህርና በሌሎች ስፍራዎች የሚገኙ የባህር ኃይል ጦር ሰፈሮች ከሞላ ጎደል መውደማቸውን አውጀዋል። እስራኤል ያወደመችው ሚሳይሎቹን ብቻ ሳይሆን እነዚያን ሚሳይሎችና የኒኩለር መሳሪያዎች ለመስራት የሚያስችሉትን ፋብሪካዎች ጭምር መሆኑን አጽንኦት ሰጥተዋል። አሜሪካን ወደ ጦርነቱ ጎትተን አስገብተናል የሚባለውን ትርክት አስቂኝ የፈጠራ ወሬ ሲሉ ያጣጣሉት ኔታንያሁ ኢራን ዓለም አቀፉን የባህር ላይ ንግድ መስመር የሆነውን የሆርሙዝ ስትሬትን ለመዝጋት የምታደርገውን ሙከራ ዓለምን ለማጥቃት የታለመ የሞት አምልኮ እርምጃ መሆኑን አስጠንቅቀዋል። በእሳቸው እምነት እርምጃ እርምጃ ከመውሰድ የበለጠ አደጋ አለው። ጦርነቱ የቃላትና የሚሳይል ልውውጥ ብቻ ሳይሆን ወደ እጅግ አደገኛ ምዕራፍ የተሸጋገረበት ሌላው ክስተት በኢራን ቡሼር የኒኩለር ኃይል ማመንጫ አቅራቢያ የተከሰተው አደጋ ነው። ሩሲያ በገነባችውና 1000 ሜጋዋት ኃይል በሚያመነጨው በዚህ ተቋም አቅራቢያ ከዋናው ሪያክተር 350 ሜትር ብቻ ርቀት ላይ ያልታወቀ ተወርዋሪ አካል መውደቁን ዓለምን በድንጋጤ አናውጧል። ይህ ጥቃት የተፈጸመው በምሽት ሲሆን የሳተላይት ምስሎች እንደሚያሳዩት ከሪያክተሩ ውጭ ያለ አንድ መዋቅር ወድሟል። ምንም እንኳን በዋናው ሪያክተር ላይ የደረሰ ጉዳት ወይም የሰው ሕይወት መጥፋቱ ባይኖርም ይህ ክስተት ሊያስከትል ይችል የነበረው የጨረር መፍሰስ አደጋ በቼርኖቤል ወይም በፋኩሺማ ከታየው አደጋ ጋር ሊስተካከል የሚችል የከፋ ቀውስ ሲሆን ነበር። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በኒኩለር ተቋማት አካባቢ የሚደረግ ማንኛውም ጥቃት ዓለም አቀፍ የደህንነት መርሆችን የሚጥስና በማንኛውም ሁኔታ ሊፈቀድ የማይገባው መሆኑን በማስገንዘብ አስቸኳይ ማስጠንቀቂያን ሰጥተዋል። ይህን የኒኩለር ተቋም ኢላማ ያደረገው አካል ማንነት እስካሁን በውል አልታወቀም። የኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ መስራች የሆኑት ዴቪድ ኦልብራይት ባደረጉት ትንተና የተወርዋሪው አካል ፍርስራሽ አቅጣጫ የሚያሳየው ጥቃቱ የመጣው ከሰሜን እንጂ ከፋርስ ባህረ ሰላጤ ያለመሆኑ ነው። ይህ ደግሞ በርካታ መላምቶችን ያጭራል። ጥቃቱ በአሜሪካ ወይም በእስራኤል የተፈጸመ ሊሆን ይችላል፣ አሊያም ደግሞ ኢራን ራሷ በስህተት የተኮሰችው ሊሆን ይችላል የሚሉ ጥርጣሬዎች አሉ። የሩሲያው ሮስቶም ስቴት ኮርፖሬሽን ዋና ስራ አስፈጻሚ አሌክሲ ሊካቼቭ ይህ አደጋ አደገኛ ቅድመ ሁኔታ ሲሉ የኮነኑት ሲሆን የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በበኩላቸው በኒኩለር ተቋማት ላይ የሚደረግ ጥቃትን አጥብቀው ተቃውመዋል። ይህ አደጋ ጦርነቱ ከተለመደው የባህላዊ ውጊያ ወሰን አልፎ ወደ ኒኩለር ጦርነትና የአካባቢ ብክለት አደጋ እያመራ መሆኑንም ግልጽ ማሳያ ነው። ከዚህ ሁሉ ጋር ተያይዞ የዓለምን ኢኮኖሚ በጉሮሮ አንቆ የያዘው የሆርሙዝ ስትሬት ውጥረት ሌላው የዚህ ጦርነት አስፈሪ ገጽታ ነው። የዓለም 20 በመቶ ነዳጅና ፈሳሽ የተፈጥሮ ጋዝ የሚያልፍበት ይህ ጠባብ የባህር በር በኢራን የንግድ መርከቦች ላይ በሚሰነዘር ጥቃት ምክንያት ከሞላ ጎደል ተዘግቷል። አንድ የንግድ መርከብ በእሳት ስትጋይ የሚያሳየው ምስል መላውን ዓለም አስደንግጧል። የሆርሙዝ መዘጋት የነዳጅ ዋጋን በአንድ በርሜል ከ100 እስከ 120 ዶላር እንዲያሻቅብ አድርጎታል። በአሜሪካ የነዳጅ ዋጋ በፍጥነት እየጨመረ ሲሆን የዓለምን የዕቃ አቅርቦት ሰንሰለት በከፍተኛ ሁኔታ ተስተጓጉሏል። ይህንን ቀውስ ለመፍታትና የሆርሙዝ በርን ለማስከፈት የአሜሪካና የአውሮፓ አጋሮቿ የጋራ መግለጫን አውጥተዋል። እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድ፣ ጃፓንና ካናዳ በጋራ ባወጡት መግለጫ የኢራንን ድርጊት አጥብቀው በማውገዝ አፋጣኝ መፍትሄ እንዲሰጥ ጠይቀዋል። የኔቶ ዋና ጸሐፊ ማርክ ሩት ኢራን የኒኩለርም ሆነ የባለስቲክ ሚሳይል አቅም እንዲኖራት በፍጹም ሊፈቀድላት አይገባም በማለት ይህንን አቅሟን ማዳከም የህብረቱ የጋራ አቋም መሆኑን ገልጸዋል። ሆኖም ግን በምዕራባውያኑ መካከል ወታደራዊ እርምጃን አስመልክቶ የጎላ ልዩነት ይታያል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው ሁኔታው ሲረጋጋ የንግድ መርከቦችን አጅቦ በማሳለፍ ሂደት ላይ እንደምትሳተፍ ቢገልጹም የሆርሙዝ በር በኃይል ለማስከፈት በሚደረግ ወታደራዊ ዘመቻ ላይ ግን ፈጽሞ እንደማትሳተፍ አስታውቀዋል። ይህ የማክሮን አቋም ከትራምፕ ፍላጎት ጋር የሚላተምና አውሮፓ ወደ ሰፊ ጦርነት ለመግባት ያላትን ፍርሃት የሚያሳይ ነው። የሆርሙዝን ቀውስ ተከትሎ ከሚመነጩት እጅግ አስገራሚና የውጥረቱ ጥልቀት ከሚያሳዩ መፍትሄዎች መካከል በኦማን የሙሳን ዳም ገደላማና ተራራማ ልሳነ ምድር ላይ አዲስ ሰው ሰራሽ
ቦይ የመቆፈር ሐሳብ ይገኝበታል። ይህ ሐሳብ መርከቦች የሆርሙዝ ስትሬትና የኢራንን ስጋት ሙሉ በሙሉ በማስቀረት ወደ ውቅያኖስ እንዲወጡ ለማስቻል የታለመ ነው። ነገር ግን ይህ ፕሮጀክት በትንሹ 100 ቢሊዮን ዶላር የሚፈጅ ከ3 እስከ 5 ዓመታት የሚወስድ እናም የሃጃር ተራሮችን 6500 ጫማ ከፍታ ማቋረጥን የሚጠይቅ እጅግ ውስብስብ የምህንድስና ስራ ነው። ይህ መሰል ህልም መሰል ፕሮጀክት እንደ አማራጭ መታሰቡ ራሱ ዓለም በኢራን ቁጥጥር ስር ካለው የሆርሙዝ በር ለመላቀቅ ምን ያህል ተስፋ እንደቆረጠችና ጫና ውስጥ እንደገባች ያሳያል። አንዳንዶች ይህንን ቦይ የመቆፈር ሐሳብ የረዥም ጊዜ ጂኦፖለቲካዊ ጫና ማሳረፊያ ስትራቴጂ አድርገው ሲመለከቱት፣ የጀርመኗ የኢኮኖሚ ሚኒስትር ካትሪና ራይክ የመሳሰሉ ባለስልጣናት ደግሞ ከኢራን ዘይት መግዛትን እንደ መፍትሄ መመልከት የጋራ ዓለም አቀፍ እሴቶችን የሚጻረር መሆኑን አበክረው ይከራከራሉ። ጦርነቱ እየተራዘመ በሄደ ቁጥር ዩናይትድ ስቴትስ የፖሊሲ ለውጥ ለማድረግ እየተገደደች መሆኑን የሚያሳዩ ምልክቶች እየታዩ ነው። ፔንታጎን በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችን ወደ መካከለኛው ምስራቅ ለመላክ እያሰበ መሆኑን ተዘግቧል። ይህ የጦር ኃይል ክምችት ኢራንን ለማስፈራራትና የነዳጅ መተላለፊያ መስመሮችን ደህንነት ለማረጋገጥ የታለመ ቢሆንም በሌላ በኩል ደግሞ አሜሪካን በቀጥታ ወደ እርስ በርስ ግጭት ሊያስገባት የሚችል አደገኛ ቁማር ነው። የካርግ ደሴት የኢራን ዋና የነዳጅ መላኪያ ማዕከል በመሆኗ በምዕራባውያን ዘንድ እንደ ቀጣይ ኢላማ እየታየች ሲሆን ይህ ስፍራ ከተመታ የዓለም ኢኮኖሚ ከዚህ በላይ ሊሸከመው የማይችለው ቀውስ ውስጥ ይገባል። በማጠቃለያው ይህ የዘመን ፍጻሜን የሚመስል ውስብስብና ጥልቅ ቀውስ የዓለምን መሪዎች የፖለቲካ ብስለት፣ የኢኮኖሚ ጥንካሬና ወታደራዊ ስትራቴጂ የሚፈትን ነው። በአንድ በኩል ዶናልድ ትራምፕ የነዳጅ ዋጋን ለማውረድና አሜሪካን ከጦርነት ለማውጣት የሚያደርጉት መፍጨርጨር፣ በሌላ በኩል ቤንያሚን ኔታንያሁ የኢራንን ወታደራዊና የኒኩለር አቅም ሙሉ በሙሉ ለማጥፋት የያዙት የሞት ሽረት አቋም የሁለቱን ሀገራት ታሪካዊ አጋርነት ፈተና ላይ ጥሎታል። የኢራንን ማፈግፈግ አለማወቅና በመላው ቀጠናው ላይ የከፈተችውን አጸፋዊ ጥቃት፣ የሆርሙዝ ስትሬት መዘጋትና ተከትሎ የመጣው የኃይል ቀውስ እንዲሁም በቡሼር የኒኩለር ተቋም አቅራቢያ የተከሰተው አስደንጋጭ ክስተት የሰው ልጅን ደህንነት አደጋ ላይ ጥሎታል። አውሮፓውያን አጋሮች በወታደራዊ ጣልቃ ገብነት ዙሪያ እያመነቱ ባሉበት በዚህ ወቅት ዓለም አዲስ የፖለቲካ ስርዓትና የኃይል ሚዛን ሽግግር አፋፍ ላይ ቆማለች። የነገው ቀን ምን ይዞ እንደሚመጣ ባይታወቅም አሁን የሚወሰኑት ውሳኔዎች ግን የመጪዎቹን ትውልዶች ዕጣ ፈንታ እንደሚወስኑ የታሪክ ሀቅ ነው። ይህ ጦርነት ስለ ነዳጅ፣ ስለ ፖለቲካዊ በላይነት፣ ስለ ሃይማኖታዊ ርዕዮተ ዓለምና ስለ ኒኩለር ኃይል የተወሳሰበ ድር ሲሆን መፍትሄውም ከጦር መሳሪያ ይልቅ የሰከነ ዲፕሎማሲን የሚጠይቅ ሆኖ ሳለ የሰላም በሮች ግን ከዕለት ወደ ዕለት እየተዘጋጉ ይገኛሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ